አሁን ደግሞ በጣም እኔ አበክሬ መናገር የምፈልገው ነገር ሰው በአብዛኛው ወጣት ልጆች እነዚህ በጣም እድሜያቸው ትንንሽ የሆነ ልጆች ፖስት ፒል HIV የሚባል ነገር አለ። እሺ በግብረ ስጋ ግንኙነት የሚስተላለፍ ጽንስን በፖስት ፒል አቋረጣችሁ HIVንስ ጽንስ እንዳይፈጠር በፖስት ፒል አደረጋችሁ። HIVንስ በምን ኮንትሮል ታደርጋላችሁ? ስለዚህ ፕሊስ ከጋብቻ በፊት የሆነ ግብረ ስጋ ግንኙነት ጤነኛ አይደለም። እሺ ጤነኛ አይደለም፣ ጉዳት አለው። ስለዚህ HIV የሚባል ህመም አለ። ፕሊስ እየረሳችሁት ያለ በአሁን ሰዓት ምንም እየተወራለት ያልሆነ በጣም አደገኛ በቃ የተቀበረ ፈንጅ ነው ብዬ ነው የማስበው። ትውልድ ነው የሚበላው ጀነሬሽን። ምክንያቱም በአብዛኛው ሰው ትኩረት እያደረገ ያለው ፖስት ፒል ላይ ነው። ሴክስ ያደርጋሉ፣ በከፍተኛ ደረጃ ይሸጣል ነው ሲባል የምንሰማው። ስለዚህ ያ ምንድነው ኮንዶም እንኳን አይጠቀሙም ማለት ነው። ያ ማለት ደግሞ HIV በጣም እንግዲህ አልነግራችሁም፣ ልቅ የሆነ የግብረ ስጋ ግንኙነት ለተለያዩ የአባላዘር በሽታዎችና ለHIV እንደሚያጋልጥ ይታወቃል። ስለዚህ ፕሊስ ባካችሁ ከጋብቻ በፊት ሴክስ ባታደርጉ በጣም ጥሩ ነው። በጣም ጥሩ ነው። አደገኛ ነው። በብዙ መልኩ ነው ላይፋችሁን የሚጎዳው። አንደኛ ልጅ